እመቤታችን ቅድስት ድንግል ማርያም በዚህ ዓለም ወደምንኖር ልጆቿ የላከችው መልእክት የእመቤታችን ልጆች ያልሆናችሁ አሳልፉት። ዛሬ መጋቢት 2 ቀን በኃጢአት ሥራዎች ሁሉ ጸንቶ ይኖር የነበረና እመቤታችንን በፍጹም ልቡ ይወዳት የነበረ ስለዚህም ፍቅሩ እመቤታችን በአካለ ሥጋ ወደ ሰማያት ወስዳ በገነት ያለውን ተድላ ደስታና በሲኦል ያለውን ሐዘን መከራ ያሳየችው ወደዚህ ዓለምም ልጆቼ ሆይ ከብርሃን ይልቅ ጨለማን ከደግነት ይልቅ ክፋትን ከጽድቅ ይልቅ ኃጢአትን ምን ነው መረጣችሁ? እኔ ስለናንተ እየለመንኩ በየቀኑ አለሁ ወደ ጨለማውና ወደ ጥልቁ ገሃነም እንዳትወርዱ እባካችሁ ንስሐ ግቡ ብላ በመንገር ወደኛ ወደ ልጆቿ የላከችው ድንግልናቸውን የጠበቁ ቅዱሳን መኖሪያቸው ከእመቤታችን ጋር መሆኑንና ልበ አምላክ ተብሎ መጠራት የቻለ የእስራኤሉ ንጉሥ መዝሙረኛው ቅዱስ ዳዊት በሰማያት በተሰጠው ታላቅ ክብር የተነሳ የብርሃን ልብስ ለብሶ የብርሃን አክሊል ደፍቶ ቅዱሳን መላእክት ከበው በህብረ ዝማሬ ያጀቡት በገናውን እየደረደረ በጥዑም ዜማ አምላክን ሲያመሰግን ያየ ረአየ ህዋት ወይም ምስጢራትን ያየ እየተባለ የሚጠራ የእመቤታችን ወዳጅ ቅዱስ ጎርጎርዮስ ዘሀገረ ሮሃ ዛሬ መጋቢት 2 ቀን ያረፈበት ዓመታዊ መታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን ምልጃና በቅዱስ ጎርጎርዮስ ረአየ ህዋት ጸሎት ይማረን ይቆየን።